ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናልም ያሳፍራልም። ይሄን ቪዲዮ ታሳልፋላችሁ ብዬ በጭራሽ አላሰበም። እፎይ ምን አስበ ነው ክርስቲያን ግለሰብ ሲያጠፋ ወደ ሙስሊሞች የምትሮጠው? አሁን እቺ ልጅ ያገባት ክርስቲያን ግለሰብ ነው፣ ዳቆን ነው ያገባት። መተዚህ ላይ ደግሞ የነብዩን ሱና ሰለላሁ ዐለይሂ ወሰለም ትከተላላችሁ። አፈን ሞልተ ነብዩ ሰለላሁ ዐለይሂ ወሰለም ለምን እንዳገቡ በምን ምክንያት እንዳገቡ ምንም የምታውቀው ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም አይሻን በ9 ዓመቷ ያገቧት የአላህ ሱብሓነሁ ወተዓላ ትእዛዝ ለመሙላት ነው። አይሻን ደግሞ ያገቡት ምክንያት አይሻ ከህፃንነቷ አንስታ ዕውቀት አላት፣ ስለ ዲን ዕውቀት አላት። ሁለተኛ ምክንያት ነብዩ ሰለላሁ ዐለይሂ ወሰለምና አቡበክር ስዲቅን ግንኙነታቸው ይበልጥ እንዲጠነክር ነው ያገቧት። እስልምና ለማስፋፋት እየተደረገ ነገር ነው። ሁላችሁም ይሄን ቪዲዮ በደንብ ሼር ኮፕሊንግ እያደረጋችሁ ለሁሉም አድርሱልኝ።